ሰላም ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው ወይ? ባላችሁበት ሰላማችሁ አብዝቶ ይብዛልኝ እላለሁኝ። መጀመሪያ በጣም ነው የማመሰግነው ሰብስክራይብ ስለምታደርጉ ስለምታዩኝ። የእናንተ ሰብስክራይብ ደግሞ እኔን ወደምፈልገው አቅጣጫ እንዲሄድ ያግዘኛልና ከልብ ከልብ ላመሰግናችሁ እወዳለሁኝ ማለት ነው። እንግዲህ ዛሬ ይዤው የመጣሁት የአንድ የህንድ ንጉስ ታሪክ ነው እና በህይወታችን ሁሌም ለበጎ ነው ማለት ብንለምድ መልካም ነው የሚለውን መልእክት ነው የሚያስተላልፈው። እና ሂስትሪ ነው። ሂስትሪው ምንድነው? አንድ የህንድ ንጉስ ነበረ። ያ ንጉስ ምንድነው? አማካሪ አለው እና ያ አማካሪው ደግሞ አማካሪውን ቀስት እንዲያስተካክልለት ይነግረዋል። ማለት አማካሪውን እኔ ወደ ጫካ ሄደን የሆነ የምናድነው አውሬ አለና እሱን እንድንገልበት ቀስቱን በደንብ አስተካክል ይለዋል ማለት ነው። ከዛ አማካሪውም አስተካክልኩ ብሎ አስቦ ትንሽ በቸልተኝነት ቀስቱን በደንብ ሳያስተካክለው ይቀራል። ከዛ ተያይዘው በማግስቱ ወደ አደን ይሄዳሉ። ወደ አደን ከሄዱ በኋላ የሚፈልጉትን አውሬ ንጉሱ ያያል። ቀጥታ ከአማካሪው ቀስቱን ይቀበልና ቀጥታ ወደ አውሬው ሲሰነዝር ምንድነው የተከሰተው? የንጉሱን አውራ ጣት ቆርጦ ይጥለዋል ማለት ነው። ከዛ ንጉሱ በጣም ተበሳጨ። አንተ ደደብ እንዴት እንደዚህ ታደርጋለህ? እኔ ድሮስ አንተን አማካሪ ብዬ መቅጠሬ ምናምን ብሎ በአማካሪው በጣም ይናደድበትና ቀጥታ አማካሪውን እስር ቤት ጨለማ ውስጥ ይከተዋል ማለት ነው። ከከተተው በኋላ እንግዲህ ያው በአቋሚ የጸናው ሰው ነኝ ብሎ ስለሚያምን በማግስቱ ያን ቀስት አስተካክዬ ቀጥታ አውሬውን ሄጄ ማደን አለብኝ ብሎ ስላሰበ በማግስቱ እጁን በፋሻ አስሮ ወደ ጫካው ይገባል ማለት ነው። ከዛ በኋላ ጫካ ውስጥ ገብቶ አውሬውን እየፈለገ እያለ ቀጥታ ሽፍቶች ይመጡና ቀጥታ ንጉሱን ይይዙታል። ንጉሱን ከያዘውት በኋላ ምንድነው የተፈጠረው? ይዘውት ቀጥታ በእነሱ እምነት ለእምነታቸው ለጣዖታቸው ምንድነው ሰዎችን ነው መስዋዕት የሚያደርጉትና ቀጥታ ንጉሱን ይዘውት ይሄዳሉ ማለት ነው። ወደ የሚያመልኩበት ቦታ ይዘውት ይሄዳሉ። ከዛ ሁሉን ነገር ጨርሰው ልክ አንገቱን ሊሉ ሲሉ ሊቆርጡ ሲሉ ምንድነው የሆነ ሰውዬ አይ ይሄ ሰው እኮ ለጣዖታችን አይሆንም ይላቸዋል። ምንድነው ምናምን ሲሉት አይ ይሄ አውራ ጣቱ ተቆርጧል፣ ስለዚህ የኛ ጣዖት የሚፈልገው ደግሞ ሙሉ አካል ያለው ነው ብለው ንጉሱን በነጻነት ይለቁታል ማለት ነው። እና ከመጀመሪያው ታሪክ ምን እንረዳለን? ያ የሱ የአማካሪው ባይዘናጋ ኖሮ ቀጥታ የንጉሱ ህይወት ያን ጊዜ ያበቃለት ነበር። ከዛ ንጉሱ ወደ ቤት ይመለስና በጣም እዛ ጨለማ ውስጥ ያጎረው ወይም ደግሞ ያሰረውን አማካሪውን ግንባሩን ስሞ በጣም ነው የማመሰግንህ፣ በጣም ነው የምወድህ ምናምን ብሎ ግንባሩን ስሞ ይፈተዋል። እንዴ ትላንትና አንተ ደደብ ስትለኝ ብለህ እኮ ጨለማ ውስጥ አስገብተኸኝ ነበር፣ ምን ተከስቶ ነው ምናምን ብሎ ይጠይቀዋል። ሲጠይቀው እንዴ እንደዚህ ሽፍቶች ገጥመውኝ እንደዚህ አንገቴ ሊቆርጡ ሲሉ የአንተ ቀስቱን በደንብ ታስተካክለው ቀርተህ እጄ ባይቆርጥ ኖሮ ዛሬ አንገቴ ተቆርጦ ነበር እና በአንተ ምክንያት ነው ዛሬ ህይወቴ የተረፈው ይለዋል። ከዛ አማካሪውም ግንባሩን ይስመዋል። በጣም ነው የማመሰግነህ እዚህ ጨለማ ቤት ውስጥ ስላሰርከኝ ይለዋል። እንዴ ምንድነው ደግሞ አንተ ምን ሆነህ? አይ ካንተ ጋር ሄጄ ቢሆን እኮ ቀጥታ የኔ አንገት ነበር የሚቆረጠው ይባላል። እና ምን ልላችሁ ፈልጌ ነው፣ ሁሌም ለበጎ ነው የሚለውን የተለያዩ ነገሮች ወደ ህይወታችን ይመጣሉና ለበጎ ነው ማለትን እንልመድ ለማለት ያህል ነው መልእክቱ። እንግዲህ ይሄን ይመስላል ማለት ነው። ከተመቻችሁ ሼር ኮምፕሊት አድርጉት። ከልብ አመሰግናለሁኝ። መልካም ቆይታ ይሁንላችሁ።